በእርግጠኝነት ከዚህ በፊት እነዚህን አባባሎች ሰምታችኋል። ካንተ ጋር ስታወራ በፀጉሯ የምትጫወት ከሆነ ወይ ደግሞ ፈገግ ብላ የምታወራ ከሆነ አንተ ላይ ፍላጎት አላት። ነገር ግን ሳይኮሎጂ እንደሚነግረን ከሆነ የሴቶችን ፍላጎት በአንድ ምልክት ብቻ መለየት አንችልም። እናም ስለ ሰዎች ባህሪ የሚያጠናው ቢሄቪየራል ሳይኮሎጂ ከብዙ ዓመታት ጥናት በኋላ ባስቀመጠልን መደምደሚያ መሰረት የሰዎችን አካላዊ ቋንቋ የምንረዳው ልክ የሆነ ሚስጥር እንደመፍታት ሳይሆን የሴቶች አካል የሚያሳየው ምቾትን ይሁን ጭንቀትን፣ ሴፍ መሆንን በትክክል በመረዳት ነው። ስለዚህ በዛሬው ቪዲዮ የትም መሄድ የትም መልፋት ሳይጠበቅብህ ይህንን ብዙ አስርት ዓመታትን የወሰደ ጥናት በቀላልና በምትረዳው መልኩ አዘጋጅቼ አቀርባለሁ። ካንተ የሚጠበቀው ሰብስክራይብ በማድረግ እስከ መጨረሻው መከታተል ብቻ ነው። ጥናቱ የሚጀምረው እንግዲህ የብዙ ሰዎችን የኔንም ጭምር የበፊት እሳቤ ሙሉ በሙሉ በመናድ ነው። አየህ፣ ብዙ ጊዜ የምናስበው አንድ ነገር ካደረገች እንዲህ ማለቷ ነው እያልን ነው። ለምሳሌ ቅድም እንዳልኩት በፀጉሯ መጫወት ከጀመረች ተመችቻታለሁ አይነት አስተሳሰብ አለ። ነገር ግን ሳይኮሎጂስት አልበርት መህራቢያን በግልጽ እንዳሳየው ነገሮችን በአንድ ነገር ብቻ መገመት እንደማንችል፣ ይልቁንም የአንድ ሴት አካላዊ ቋንቋ ማንበብ ከፈለግን ነገሮችን ከብዙ አንግል ማየት አለብን። ይህንን ግልጽ ለማድረግ ያህል ፈገግታ ብቻውን ምቾትን አያሳይም። የአይን ግጥጥሞች ብቻውን ፍላጎትን አያሳይም። ወይም ደግሞ እጇን አጣምራ ስላዋራች አትፈልግም ማለት አይደለም። አንዳንዴም ወደ አንተ ቀረብ ብላ ስላገኘሃት ብቻ ትወዳሃለች ማለት አይደለም። አየህ፣ ብዙ ወንዶች የሴቶችን ቋንቋ የመረዳት ችግር አለብን። በዚህ ምክንያት ነገሮችን እናበላሻለን። ታዲያ ልትጠይቅ ትችላለህ፣ ለምንድነው በአንድ ምልክት ብቻ ማወቅ ማንችለው ልትል ትችላለህ። ለዚህ መልሱ እኛ ሰዎች በአውድ ስለምንመራ ነው። አሁን ለምሳሌ የሆነ ቪዲዮ ላይ አንድ ሴት ካንተ ጋር ሆና እጇን አጣምራ ከተቀመጠች አትፈልግህም ማለት ነው። ሰዎች እጃቸውን የሚያጣምሩት ራሳቸውን ለመጠበቅና ለዛ ሰው ክፍት ላለመሆን ነው የሚል አየህ። ከዛ ከሆነች ሴት ጋር ሆነ እጇን ስታጣምር ካያት ወይ አትፈልገኝም ማለት ነው ብለህ ታስባለህ። ነገር ግን የምር ጉዳዩ እንደዛ ነው ብለህ ስታስብ ብዙ ጊዜ እንደዛ አይደለም። ለምን ብትል ሲጀመር አንድ ሴት እጇን እንደዛ ለምን እንዳደረገች መወሰን አትችልም። ለዛም ነው አውዱን መረዳት አለብህ ያልኩት። ለምሳሌ ብርድ ወይ ንፋስ ካለ እጇን ልታጣምር ትችላለች። ወይ አንዳንዴ ሰዎች ሪላክስ አድርገው ሲቆሙ እንደዛ ያደርጋሉ። ወይ ደግሞ አንተ እያረከው ያለውን ነገር ሰብኮንሺየስሊ ኮፒ እያደረገችም ሊሆን ይችላል። ስለዚህ መሸወድ የሌለብህ ነገር ቢኖር በአንድ ምልክት ብቻ የአንድን ሴት ሀሳብ ማወቅ እንደማትችል ነው። ስለዚህ እንዴት ነው አንድን ሴት እንደ መጽሐፍ ላነባት የምችለው ካልክ የተለያዩ የምታሳያቸውን ነገሮች አይተህ አንድ ላይ የሚሰጡን ውጤት በማንበብ ነው። እናም አልበርት ከሚታወቅበት አባባል አንዱ ልክ ቃላትና እነኚህ የምልክት ስብስቦች እርስ በእርሳቸው ሲጋጩ ብዙ ጊዜ ሰዎች የሚያምኑት እነኛን የሰውነት ምልክት ስብስቦች ነው ይላል። አሁን ለምሳሌ አንድ ሰው በአፉ ደህና ነኝ ቢል ከዛ ግን ፊቱ የጭንቀት ድምፁ የድካም ከሆነ በዛ ላይ ደግሞ አይንህን ላለማየት እየሞከረ ከሆነ ብዙ ጊዜ በአፉ የሚለውን ነገር ሳይሆን የምታምነው በአካሉ ያየኸውን ነገር ነው። ስለዚህ አይ ደህናም አይደለህም ትለዋለህ። ምንም እንኳን ደህና ነኝ ያለህ ቢሆንም ሰውነቱ ግን የሚያሳየው እውነታውን ነው። ስለዚህ አሁን ምን አይነት ምልክቶች ሲገጣጠሙ ምን እንደሚያሳዩ አንድ በአንድ እነግርሃለሁ። እሺ፣ የመጀመሪያው ነገር አንድ ሴት አንተ አካባቢ ሪላክስ አድርጋለች ወይስ አላረገች የሚለውን ለማወቅ ማየት ያለብህ ምልክቶችን እንመለከታለን። አንድ ሴት አንተ አካባቢ ስትሆን ሪላክስድ ከሆነች ወይም ምቾት ከተሰማት ከምታሳያቸው ምልክቶች መካከል የትከሻ ለቀቅ ማድረግ ነው። ማለትም ትከሻዋ ሪላክስድ ነው፣ ከፍ አላለም፣ ይልቁንም ለቀዋለች። ሌላኛው ደግሞ እጆቿም የሚታዩህ ቦታ ከሆኑና ሪላክስድ ከሆኑ ነው። እንዲሁም አተነፋፈሷ ናቹራል ከሆነ ነው። ስለዚህ እንቅስቃሴዋ ሁሉ ናቹራልና ምንም የተገደደ የማይመስል ይሆናል ማለት ነው። በተቃራኒው ደግሞ ውጥረት ላይ ከሆነች ወይም ምቾት ካልተሰማት ልክ እንደ ሮቦት ነው የምትሆነው። ሁሉ ነገሯ እስርስር ይላል፣ እጆቿ ይሰበሰባሉ፣ ሪላክስ አያረጉ። በአጠቃላይ ዝግት ያለ አቋም ይኖራታል። ከሳይኮሎጂ ፕሪንሲፕሎች አንዱ እንደሚለው ልክ አንድ ሰው አለመመቸት ሲሰማው አይምሮ ያንን አለመመቸት በቃል ከማውጣቱ በፊት ሰውነቱን እስርስር በማድረግ ይገልጿል። እናም ከዚህ ጋር ተያይዞ ሌላው ሰዎች ሲጨንቃቸው የሚያደርጓቸው ነገሮች ደግሞ አሉ። በተለይ እነዚህ ነገሮች አንዳንዴ ከፍላጎት ጋር ሊምታቱ ይችላሉ። እናም በሳይኮሎጂ ሰልፍ ሱዚንግ ቢሄቪየርስ በመባል የሚጠሩት አንደኛ እጅና እጅ ማስተሻሸት ነው። ልክ ብርድ ሲኖር እንደምናደርገው እጃችንን ከእጃችን ጋር ስናተሻሽ ወይ ነገሮችን ድግግሞች ባለው መልኩ ስናደርግ፣ ለምሳሌ በእስክሪብቶ በተደጋጋሚ ጠረጴዛውን ታፕ ማድረግ ሊሆን ይችላል። እና ደግሞ ልብሳችን ምንም ሳይሆን ማስተካከል ስንጀምር፣ ለምሳሌ ሴቶች አጭር ቀሚስ ሳያደርጉ እንኳን ቀሚሳቸውን 10 ጊዜ የሚስቡት ከሆነ የሆነ አይነት ጭንቀት እንደተፈጠረባቸው ያሳያል። እናም ሪሰርች እንደሚያሳየው ከሆነ እነዚህ ነገሮች ሶሻል ስትሬስን ወይም ጭንቀትን የሚያመለክቱ ናቸው እንጂ በፍጹም ፍላጎት የሚያሳዩ ነገሮች አይደሉም። እሺ፣ ሶስተኛው ነገር ደግሞ አይ ኮንታክት ወይም የአይን ግጥጥሞች ነው። ብዙ ጊዜ እንደሚባለው አንድ ሴት በተደጋጋሚ የምታይ ከሆነ አንተ ላይ ፍላጎት አላት ማለት ነው። እናም እንዳየሁት ከሆነ ሳይኮሎጂ እንደሚለው አይ ኮንታክቱ ጤናማ እስከሆነ ድረስ በእርግጥም አንተ ላይ ፍላጎት እንዳላት ሊያሳይ እንደሚችል ነው። እናም ጤናማ የሚባለው ምን ሲሆን ነው ካልክ አስተያየቷ ናቹራል ከሆነና ዝም ብሎ ሳያቋርጡ ማፍጠጥ ካልሆነ ነው። እንዲሁም ከወሬያችሁ ጋር ማች የሚያደርግ አይነት አስተያየት ሲሆን ነው። ጤናማ ያልሆነው ደግሞ በተደጋጋሚ አይኗን የምትጨፍን የምታርገበግብ ከሆነ እንዲሁም በዛ ላለ ጊዜ ታሽታች የምታይ ከሆነ አሊያም ደግሞ ምንም ሳትጨፍን ዝም ብላ እያፈጠጠች ከሆነ ነው። በአጠቃላይ እነዚህ ምልክቶች የሚያሳዩት ጭንቀትን ነው።
በተለይ ደግሞ ዝም ብሎ ሳይጨፍኑ ማፍጠጥ በብዙ ዶክመንቶች መሰረት የስትሬስ ሪአክሽን ወይም የጭንቀት ሪአክሽን ነው እንጂ በፍጹም ኮንፊደንስ ወይም ስበት አይደለም። እሺ አምስተኛው ደግሞ ሚረሪንግ ይባላል። እናም ብዙ ሰዎች እንደሚያስቡት እኔ ሚረር ካረገችኝ ወይም ኮፒ ካረገችኝ ወዳኛለች ብለው ነው። ሳይኮሎጂ ግን ይህንን ኦቨር ሲምፕሊፊኬሽን ወይም ነገሩን በጣም አቃሎ ማየት እንደሆነ ይናገራል። ሚረሪንግ ማለት አንድ ሰው እናንተ የምታደርጉትን ነገር ደግሞ ሲያደርግ ማለት ነው። ለምሳሌ እጃችሁን ስታጣምሩ እሱም ያጣምራል፣ ስልካችሁን ስታዩ እሱም ማየት ይጀምራል ወዘተ። እና ሚረሪንግ የምርም አንድ ሰው እኛ ላይ ፍላጎት እንዳለው የሚያሳይ ነገር ሊሆን ይችላል። ነገር ግን ይህ የሚሆነው አውቀው ሳይሆን ሰብኮንሺየስሊ የሚያደርጉት ከሆነ ነው። አንዳንድ ሰዎች አውቀው እንደሆነ በጣም ያስታውቅባቸዋል። ነገር ግን ናቹራሊ ሳያስቡት የሚያደርጉት ከሆነ ይህ አንድ ምልክት ነው። ስድስተኛው ነገር ደግሞ የእግር ጉዳይ ነው። ብዙ ጊዜ ሰዎች ፊታቸውንና ቃላቸውን ለመቆጣጠር ይሞክራሉ። ከዛ ግን የታችኛውን አካላቸውን ይረሱታል። እናም ሳይኮሎጂ እንደሚለው ከሆነ አንድን ነገር አውቀን ከመወሰናችን በፊት አካላችን መዘጋጀቱን ይጀምራል። እናም አንድ ሴት ካንተ ጋር መሆን ካልፈለገች ብዙ ጊዜ እግሮቿ ወደ መውጫው ይዞራሉ ወይም ደግሞ ካንተ አቅጣጫ ዞር ይላሉ። ሌላው ደግሞ ክብደቷን በተደጋጋሚ ከአንድ እግር ወደ ሌላኛው እግር ታስተላልፋለች። እናም እነኚህ ፕሪ ኤግዚት ፌዝ ናቸው። ማለትም ካንተ ለመለየት ቅድመ ዝግጅት እያደረገች እንደሆነ መውሰድ ትችላለህ። እናም እነዚህ ምልክቶች ካየህባት ማድረግ ያለብህ ነገር ቶሎ ለማውራት መሞከር ወይ እሷን በሐሳብ ወይ በወሬ እዛው ለማቆየት መሞከር አይደለም። ይህን ስታደርግ ይበልጥ ግፊት ትጨምርባታለህ። ከዛ ይልቅ ግን ንግግርህን ቀንሰህ ክብር ባለው መንገድ ነገሩን በቻለ አቅም ቶሎ ማቋረጥና መለየት ነው። እሺ ሰባተኛው ነገር ደግሞ ፓራሊንጉስቲክስ ይባላል። ይህ ደግሞ ፎከስ የሚያደርገው የድምጿ ሁኔታ ላይ ነው። ለምሳሌ ደስ ካላላትና ጭንቀት ከተሰማት ብዙ ጊዜ አጭር መልስ ነው የምትሰጥህ ወይም ደግሞ ቆየት ብላ ነው የምትመልሰው። እናም ብዙ ጊዜ ድምጿ የወረደና ቀስ ያለ ነው የሚሆን። ነገር ግን አንተ አካባቢ ምቾት ተሰምቷት ከሆነ አወራሯ ናቹራል ፔሲንግ ይኖረዋል። ማለትም ልክ እንደ ኖርማል ወሬ ነው የምትመልስልህ እንጂ በአጭሩ አቋጨው። ሌላው ደግሞ ድምጿ ላይ ልዩነቶችን ትፈጥራለች። ቀስ ብላ ድምጿን ቀንሳ ሳይሆን በተለያየ ድምጸት ታወራለች። እናም ድምጿ የሰለቸው ወይም ወጥ የሆነ አይሆንም ማለት ነው። ታዲያ ሳይኮሎጂ እንደሚነግረን ከሆነ ልክ አንድ ሰው ምቾት ሲሰማው ድምጹን ብዙ መቆጣጠር ያቆማል። ለምሳሌ አንድ ከማታውቀው ትልቅ ሰው ጋር ስታወራና ከጓደኛ ጋር ስታወራ ድምጽህ አንድ አይደለም። ከዛ ሰው ጋር ስታወራ ድምጽህ ወጥነት ይኖረዋል። ነገር ግን ጓደኛ ሲሆን አንድ ሰከንድ ጮክ ልትል ትችላለህ፣ አንዴ ደግሞ ቀስ ልትል ትችላለህ። እናም ሩል ኦፍ ኮንግሩዌንስ እንደሚነግረን ከሆነ የምታወራው ነገርና የምታወራበት ድምጽ የማይመሳሰል ከሆነ ምንጊዜም ድምጿን እመነው ይላል። ለምሳሌ በአፏ እኮ ጥሩ ነገር እያወራች ይሆናል። ነገር ግን ድምጿ አይሰለቸውና ዝቅ ያለ ከሆነ እንደገና ደግሞ መልሷ አጭርና ቀስ እያለ የሚመጣ ከሆነ በቃሏ ከምትናገረው ነገር ይልቅ ድምጿን አምነህ በዛ መንገድ አክት ልታደርግ ይገባል። እሺ አሁን ደግሞ ፍላጎት ሲኖራት ማወቅ የምትችልበት ምልክቶችን በአጭሩ እንመልከት። የመጀመሪያው ትኩረት ማድረግ የምትችል ከሆነ ነው። በነገሮች ቶሎ ሳትሳብ ካንተ ጋር ትኩረት አድርጋ መቆየት ከቻለች፣ እንዲሁም ንግግራችሁን ቶሎ ለመጨረስ ማትፈልግ አይነት ሴት ከሆነች ይህ አንዱ ማሳያ ነው። ሁለተኛው ደግሞ መልሶቿ ሰፋ ያሉ ከሆኑ ነው። ለምሳሌ የሆነ ነገር ብልሃት አዎ ብላ ዝም ከምትልና አዎ ግን ምን መሰለህ ብላ ከምትቀጥል ብለህ አስቡ። ስለዚህ ረዘም ያሉ መልሶች፣ ቀጣይነት ያላቸው ጥያቄዎች እንዲሁም በራሷ ተነሳሽነት የምታጋራህ ነገሮች ካሉ ይህ ፍላጎት እንዳላት ጥሩ ማሳያ ነው። ሶስተኛው ነገር ደግሞ ከወገብ በላይ ያለው አካሏ ወደ አንተ የሚዞር ከሆነ እንዲሁም እግሮቿ ወደ መውጫ ሳይሆን ወደ አንተ የሚዞሩ ከሆነ እንዲሁም በመካከላችሁ ያን ያህል ርቀት የማትፈጥር ከሆነ ይህም ፍላጎት እንዳላት ጥሩ ማሳያ ነው። አራተኛውና በጣም ግልጽ የሆነ የፍላጎት ማሳያ ደግሞ ትናንሽ ማነሳሻዎችን ካረገች ነው። ለምሳሌ ወሬ ይዛችሁ መሀል ላይ ተቋርጦ ከሆነ ወይም ወሬ ጠፍቶ ዝም ባላችሁበት ሰዓት የሆነ ነገር ብላ ወሬውን እንደገና የምታስጀምር ከሆነ ወይ ደግሞ አንተስ አይነት ጥያቄዎችን የምትጠይቅ ከሆነ አሊያም ደግሞ ከመሄድ ይልቅ መቆየትን የምትመርጥ ከሆነ እነዚህ ግልጽ የሆኑ ማሳያዎች ናቸው። ድጋሚ እንድንገናኝ ላይክ እና ሰብስክራይብ በማድረግ ይህንን ጠንካራ ቤተሰብ ተቀላቀል። እንዲሁም ከታች ባለው ሊንክ ቴሌግራሜን ተቀላቀል። ሰላም ሁኑ።